በዚህ ቪዲዮ ላይ ስራ አስፈጻሚዎችን እንመርጣለን። ስራ አስፈጻሚ ማለት አዲስ ሰው ግሩፕ ውስጥ መክተት ሳይሆን ካለው የቡድን አባል ውስጥ ታማኝ የሆነ እንደዚሁም ደግሞ አዎንታዊ አመለካከት ያለው ታጋሽ እንዲሁም ሌሎችን ማበረታታት የሚችል ሰው እንመርጣለን ማለት ነው። እና ፕሮሰሱም ቀላል ነው። መጀመሪያ ምንድነው የምናደርገው? ስራ አስፈጻሚ ምረጥ የሚለው ውስጥ እንገባለን። ከዛ ስራ አስፈጻሚዎችን መምረጥ ይጀምሩ እንላለን። እዚህ ጋር እንደምታዩት እምነት የሚጣልበት አዎንታዊ አመለካከት፣ መነቃቃትና ተነሳሽነት፣ ሁሉንም አባላት የሚደግፍ ታጋሽና ትሁት ይላል። እንደዚሁም በቡድኑ ውስጥ ምን ያህል ወንዶችና ሴቶች እንዳሉ ከግምት ማስገባትና ኃላፊነታቸውን ሲመርጡ ጾታ ያማከሉ መሆኑን ማረጋገጥ ይኖርባቸዋል ይላል። ስለዚህ እንደምታዩት ቡድኑ ውስጥ 40% ሴት አለ፣ 60% ደግሞ ወንድ አለ ማለት ነው። ቀጣይ እንላለን። የስራ አስፈጻሚ ኃላፊነት ለምሳሌ ሊቀመንበርን በለው ሊቀመንበር አሁን አባል ይምረጡ ስንል ያሉትን የቡድን አባላቶች በሙሉ ያስገባሉ። እሱን እንምረጠው። እሺ እንበል። እሱ ሊቀመንበራችን ነው። ኮሚቴውን አስቀምጥ። አሁን በዚህ መጨረስ አንችልም። ቢያንስ አንድ ቡድን ውስጥ 4 የተለያየ ስራ አስፈጻሚዎች ያስፈልጋሉ። እንደዚሁም በተጨማሪ ስራ አስፈጻሚ ለመምረጥ የስልክ ቁጥር ያለው መሆን ያለበት ነው፣ ግድ ነው። እንደዚሁም ደግሞ የሚስጥር ቁጥሩን ማስታወስ የሚችል ማለት ነው። ሌላ እንምረጥ። ጸሐፊ እሷን እናድርጋት። ከዛ ደግሞ ሌላ ምን እንበል? መዝጋቢ አሁን ጨርስ ብሎ አይጨርስም። ለምን? የግድ 4 መሆን አለበት። ሌላ ደግሞ ምን ድርሻ እንምረጥ? ገንዘብ ያዥ ከዛ እሱን እንምረጥ። ጨረስን ማለት ነው። 4 የተለያየ ሰው ጨረስን። አሁን ቀጣይ ብዬ እዚህ ጋር ከመጨረሴ በፊት ማን ነው ለቡድኑ ሌጀር ዋናው ተጠያቂ ኮሚቴ ማን ነው ካልን ጸሐፊዋን እናደርጋታለን። ተከናውኗል ስንል ጨረስን ማለት ነው።